ግልጽ ነው የምንናገረው የሃይማኖት አባስ ነው ወደ ጨለማ ህይወት ወደ እነዚህ ሰዎች ያልገባቸው ነገር ቤተክርስቲያኒቷ የተመሰረተችው በአለት ላይ ነው በደመ ክርስቶስ ላይ ነው ማዕበል ቢነሳ ወጀብ ቢነሳ መሬት ቢንቀጠቀጥ ሰማይና ምድር ቢደባለቅ ቤተክርስቲያኒቷን ሙሽራው ክርስቶስ እስኪመጣ ድረስ በዚሁ ወጀብ ማዕበል ውስጥ ታልፋለች እንጂ ማፍረስ አይቻልም የጃንደረባው ኮሚቴዎች አስተባባሪዎች ትግሬዎች ናቸው ቲፒኤልኤፎች ናቸው የጃንደረባው ዋነኛው የገንዘብ ምንጮችና ያንን የሽያጩን የምኑን የሚያደርጉት ቲፒኤልኤፎች ናቸው ምን ሰላም የሚባሉት ናቸው ሄኖክ ለትግራይ ያለቀሰውን ያህል ለትግራይ ጦርነት የተናገረውን ያህል ለትግራይ ረሃብ የተናገረውን ያህል አሁን ለአማራ ይናገራል አይናገርም ለምን አዛዦቹ ሌሎች ናቸው ነውር ስለሚሰራበት በድጋፍ ነው የሚቆመው በአርቲስቶች በቲክቶከሮች በምናምን ዘመኑ ስለሆነ የዘመኑ ስለሆነ የቆመው ለቤተ ክርስቲያን ግን ትልቅ ዕዳም ያመጣ ሳይውል ሳያድር ታገኙታላችሁ ልክ እንደዚህ ነው ናኬን ያመጧቸው ወደፊት ያመጧቸው ናኬ ሲመጡ ይነን ነው አኬ የግብፃውያንን ብቻ አይደለም የነዚህ የሩቅ የምስራቃውያን የኦርቶዶክሶቹን የነ ራሺያን የነ ቡልጋሪያን የነማንን ሊቃውንት ትምህርት ይዞ ነው መጥቶ ወደፊት እንዲመጣ የተደረገው ማለት ነው ሰዎቹ ሳያቸው ገና ነውራቸው ያስታውቃል አይኖዋቸው ናቸው ምን አለበት የሚል ሰው ወሴ ነው የሆነ ነገር ነው በቃ አለቀ ስልባ ቦታ ምንም ጎዶ አላናጥሉ በቅዱሳን ላይ አፉን የሚከፍት በቤተክርስቲያን ላይ አፉን የሚከፍት በተሰራ ስርዓት ላይ በተሰራ ዶግማ ላይ በተሰራ ቀኖና ላይ አፉን የሚከፍት ሰው ካለ እሱ ምንድነው ያላችሁኝ እንደሆነ ከቤተክርስቲያኒቷን እንዲገዳደር የመጣ ሰዎች ናቸው ማለት ነው ማህበራዊ መሰረታቸው ምንድነው ቲክቶከር ፌስቡከር ዩቲዩበር ናቸው ተጽዕኖ ፈጣሪዎቹም እነሱ ናቸው የዚህ አካል ተጽዕኖ ፈጣሪዎች እነዚህ ሰዎች ናቸው ስለዚህ እነዚህ ሰዎች ያልገባቸው ነገር ቤተክርስቲያኒቷ የተመሰረተችው በአለት ላይ ነው በደመ ክርስቶስ ላይ ነው ማዕበል ቢነሳ ወጀብ ቢነሳ መሬት ቢንቀጠቀጥ ሰማይና ምድር ቢደባለቅ ቤተክርስቲያኒቷን ሙሽራው ክርስቶስ እስኪመጣ ድረስ በዚሁ ወጀብ ማዕበል ውስጥ ታልፋለች እንጂ ማፍረስ አይቻልም ይዘው የሚሄዱት አካል ይኖራል አዎ ይዘው ይሄዳል በፊትም እዚህ ያልነበሩ በፊትም የኛ ያልሆኑ በፊትም ከዚህ ወገን ያልነበሩትን እንደ ስጋዊ ፍላጎታቸውና ፈቃዳቸው ይዟቸው ይሄዳል እዚህ ውስጥ ያላችሁ መምህራን አናቆም እንደ አንደኛውን ሰባኪ ቆንጂየውን ሰባኪ አናቆም እንደ የኢትዮጵያ ቤተክርስቲያን የወጣውን የተወገዘውን አናቆም እንደ መበለት ሴቶችን ባሎቻቸው የሞቱባቸውን ሴቶች አሮጊቶችን የሚገፋ ሰው አናቅም እንዴ እነሱን ይዞ የሚኖር ሰው አናቅም እንዴ እነሱን ይዞ የሚጦር ሰው አናቅም እንዴ ወጣት የማይወድ ማግባት የማይፈልግ ነገር ግን ውሎና አዳሩ የሌሊት የጸሎት ፕሮግራም ሁሉ ባላቸው የሞቱ ሴቶችን ከመጽሐፈ ኪዳን እየጠቀሱ አሁን እዚህ ላይ ያን መናገር አልፈልግም ከጸሎተ ኪዳን የማይገባ ጥቅስ እየጠቀሱ አዛውንቶችን ባሎቻቸው መኝታ ላይ እንትን ያለ መተኛት ያቃታቸውን ሰዎች
ምናምን የሚል ከሆነ እንደ ወንድ ካልሆነ እንደ ወንድ ቆፍጠን ካላለ አናቆም እንዴ? አሰግድ ምን ይያል ነበር ሲናገር የነበረው? ስም ጠቅሳለሁ። ገሌ የሚባል ሰው እነዚህ ጌታ ተናደደ፣ ነውር ኃጢአት ነበረበት። ያንን ነውር ኃጢአት ግድ የለም የልማድ ኃጢአት ነው እንጸልይበት ምናምን አልኩት ምናምን ነገር ግን እምቢ ብሎኝ ሄደ ምናምን። ምንድን ነበር ያ ኃጢአት? ምንድን ነው ያ ነውር? ምንድን ነው አናውቀው? የእናንተን የገዛ ነውራችሁን ማራገፊያ አታደርጓትም ቤተክርስቲያን። ይሄ የመጽሐፍ ቅዱስ ለመናፍቃን መልስ መስጠት ምናምን እሱ ሽፋን ነው። ኮተታም አናውቅም እንዴ? ነውርን አናውቅም እንዴ? ልጓም አተ ለልጓም ማሰሪያ አተ ያንተን የኃጢአት ኮተት ማራገፊያ አተ ቤተክርስቲያኒቷ ለዛ ማትመች ስለሆነች የሚመች ቦታ ጌታ ፈቅዶልኛል፣ ኢየሱስ ፈቅዶልኛል እያልክ መንፈስ ቅዱስ ፈቅዶልኛል እያልክ የምትረክስበት ቦታ እየሄድክ ያንተን ግልሙትና በቤተክርስቲያን ላይ እንትን ለማለት የምትመጣው እናውቀዋለን፣ የሚታወቅ ነው። አሁንም አሉ በቤተክርስቲያን ውስጥም አሁንም አሉ፣ ይወጡትም አሉ። ወጥተው ደግሞ እዛ ምንም የማይሆን ነገር ሲሆን ተመልሰው ይመጣሉ። ይሄ ጌታ ነው የሚለውን እርሱት። ውሸታም በሉት። አናውቅም እንዴ? ማኑ ጉዞ ይዟችሁ የሚሄዱ ሰዎች ወደ እስራኤል ወደ ምናምን ብለው አታናግሩን እንጂ አታናግሩን። ሜካፓሞች እስቲ እናንተን ይሄ ቆንጂዮ ሰባኪ ይሄ ቆንጂዮ ተናጋሪ ዲያቆን ከሌ መምህር ከሌ የሚባለውን በፎቶ የምታዩትን ውጭ ሲወጣ የምታዩትን እስቲ አንድ ሳምንት ያለ ቅባት ያለ ምናምን ወይ አንድ ገዳም አብራችሁ ሄዱ ወይ ደግሞ ቤቱ ራሱ አብራችሁ ታድራችሁ ጧት ተመልከቱት። አያጅቦ የመሰሉ የሚሉ እዚህ ስታችሁ በቃ ምናምን ተቀባብተው እንደ ሴት ጢማቸውን ሜካፓቸውን አድርገው አቤት ሲያምር ሙንዱኖሹ ቦምቦሊ ነው የሚመስሉ ሰዎች አያጅቦ ፊት ሰኞ ጧት ዝናብ ዘንቦ ፊት የመሰሉ ምክንያታችሁ ምን እንደሆነ እናውቃለን። 800 ገጽ 900 ገጽ በወር 2-3 መጽሐፍ እያሳተምክ የምትሸጥ አንድ ቀን ስታነብ ማትታይ አንድ ቀን ስለ መጽሐፍ ተሳትፈት በስምህ እየወጣ ገሌ እኮ እየተባል ሬዲዮ ፋና ኢትዮጵያ ቴሌቪዥን ምናምን እየተጠራ ወደፊት እንድትመጣ የሚደረግበትን ምክንያት ሳናቀው ቀርተን ነው ወይ? እኛ ስለ ፕላጃዚዝም አናቅም ማለት ነው? አናቅም ማለት ምንም አልተማርንም ማለት ነው? ይሄ መመጋገብ ይሄ አምጥቶ ቤተክርስቲያኒቷ ላይ እንትን ማለት አይቻልም። ስለዚህ ናአኪሊ ላይ መጡት ተጠቃቅሰው ነው የመጡትም ደግሞ አብዛኞቹ መናፍቃን። እስቲ አሁን እኔን የሚሰድቡኝን ሰዎች ተመልከቷቸው። የሚሰድቡኝ ሰዎች ቲክቶክ ላይ ትገቡና እኔ ላይ አስተያየት የሚሰጠው እንዴት አኬን ይናገረዋል እንዴት ነው የዘመድኩን ግን እንትን የሚለው ሲል ቲኤስፒ የሚባለው ተስፋ የሚባል ኮምፒውተር እንትን ስለ አፕ የሚያስተምረው ካናዳ ያለው ስለኔ ይጽፍብኛል። የቦሌ መድኃኔዓለሙን የአላፋት ዝማሬን አድንቆ በእውነት በህይወቴ እንደዚህ ተደስቼ አላውቅም ብሎ እኔን ግን ይሰድበኛል። እሱ ፓስተር እሱ ጴንጤ ነው፣ ጻራ ኦርቶዶክስ ነው። ቤተክርስቲያኗን ለማፍረስ ሰሜኑን ለማፍረስ የቤተክርስቲያኗን አምድ ለመናድ የተዘጋጀ ጴንጤ ነው። ሄኖክን እና አላፋት ዝማሬን ግን ደግፎ እኔ ዘመዴን ግን አፈር ከድሜ ያበላኛል። እና ታዲያ ይሄ ሰው የሰደበኝ ብዬ ልናደር ነው እንዴ? አግኝቼዋለሁ እንደው ይልኩልኛል ሰዎች ይሄ ወገኔ ሰደበ ይሉኛል። ከዛ እኔ ማረገው ምንድነው እቻውን ነጠላ ለብሶ የሚሰብከኝን አይደለም ወደኋላ ሲሄድ ኢየሱስ ምናምን ሲል አገኘዋለሁ። ቁስሉን የነካውበት አፈር ከደቼ ነው ያበላሁት። ይሄ ሰው የሰደበኝ አልሰደበኝ ምን አገባኝ? ለምን እንትን ሲል አይቀርም። ስለዚህ አሁንም ልክ ያኔ ነበጋሻውን ስነካ መናፍቁ ብቻ እኮ አይደለም አህዛቡ ብቻ እኮ አይደለም መንግስቱ ስርዓቱ እኮ ነው የተቆጣኝ። አቦይ ስብሐት ነጋ እኮ ነው የተቆጣኝ። ከርቸሌ እኮ ነው የታሰርኩት። ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባት ነው
ወደ ጨለማ ህይወት ወደ ኋላ ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ